የህይወትን ትልቁን ውሳኔ ከመወሰን በፊት በጉልበት ተንበርክከ እንዲህ ብለህ ነበር፣ ጌታ ሆይ አንተ የምትፈልገውን ምርጫ ብቻ እንዳደርግ በሩን ክፈትልኝ። በልብ ውስጥ ትልቅ እምነት ነበር። እግዚአብሔርን የማክበር ፍላጎት እውነተኛ ነበር። ነገር ግን ቀናቱ ሲነጉዱና ምርጫው ከፊት ሲደቀን በድንገት አንድ ትልቅ ፍርሃት መላ አካልህን ወረረ። ይህ ውሳኔ ልክ ባይሆንስ? ከእግዚአብሔር እቅድ ውጪ ቢሆንስ? አሁን የሚሰማ ስሜት ተራ መጋባት አይደለም። ልክ በጨለማ ውስጥ እንደጠፋ ሰው፣ የት መሄድ እንዳለበት እንደማያቅ ሰው ራስህን አቅጣጫ አልባ አድርገህ ታያለህ። በውስጥ የሚጮህ ክፉ ድምፅ እንዲህ ይልሃል፣ እግዚአብሔር በእውነት የሚወድህና የሚመራህ ቢሆን ኖሮ እንዲህ በጥርጣሬና በጭንቀት ውስጥ አትወድቅም ነበር። ልብህ ንጹህ ስላልሆነ ነው መንገዱ የተሰወረብህ። እና ይህም ቪዲዮ አሁን የምታየው አንድ ነገር ለማረጋገጥ ፈልገ ነው። ይህ በጥርጣሬና በፍርሃት መሰቃየቴ እግዚአብሔርን ለመስማት የመጓጓ ሰው መሆኔን ያሳያል ወይስ ከእግዚአብሔር ምሪት ውጪ መሆኔን? በዚህ ቪዲዮ ውስጥ እግዚአብሔር ፍቃዱን የሚገልጥባቸውን 5 ግልጽ መንገዶች እናያለን። እስኪ የእግዚአብሔርን ፍቃድ ማጣት ፍርሃት በታች ያለውን እውነተኛ ቁስል እያስፈራ ያለው ምርጫህ ብቻ አይደለም፣ እግዚአብሔርን ልክ አንተን ለመያዝ አጥብቆ እንደሚጠብቅ ፈታኝ አድርገ ማሰብ ነው። ደንግጠሃል፣ ምክንያቱም ስለ ወደፊቱ በምታስበት ጊዜ ሁሉ በአእምሮ ውስጥ የሚመጣው ሰላም ሳይሆን የመንቀጥቀጥ ስሜት ነው። በአምልኮ መሃል ሕይወቴን ላንተ ሰጥቻለሁ ትላለህ። ነገር ግን ዕለት ተዕለት ወደ ስራም ወይም ወደ ትምህርት ስትሄድ የህይወት መሪ ብቻህን እንደያዝክ ይሰማሃል። እግዚአብሔርን ደግመ የቱን ልምረጥ ብለህ መጠየቅ ታፍራለህ፣ ምክንያቱም ዝምታው ሰልችቷል። ነገር ግን አንድ ድንቅ እውነት ልንገርህ፣ በእውነት እግዚአብሔር የተወህና ምሪቱን ከአንተ ያራቀ ቢሆን ኖሮ ይህም መንፈሳዊ ጭንቀትህ ፈልጋ አታስተናግዶም ነበር። የእግዚአብሔር ሕይወት በውስጣችን ሲኖር አንዱ ማሳያው ምንድን ነው? የደረቀ እንጨት አይለመልምም፣ የሞተ ተክል ውሃ አይጠማም። ፍጹም የደረቀ እና ሕይወት የሌለው ዛፍ ወቅቶቹ ሲቀያየሩ ምንም ግድ የለውም። ዝናብ ቢዘንብ ፀሐይ ቢወጣ አይሰማውም። ነገር ግን በውስጡ ትንሽ ሕይወት ያለው ተክል ነው ውሃ ለመጠጣት ስሩን ወደ መሬት የሚሰደው፣ በክረምት ብርድ የሚቆረቁዘው። ይህ ሰላም ማጣት፣ ይህ ፍቃዱን የማግኘት ጉጉት እሱ ራሱ መንፈስ ቅዱስ በውስጥ በሕይወት የመኖሩ ትልቁ ምልክት ነው። እግዚአብሔርን የማይፈልጉ ሰዎች ስለ ፍቃዱና ስለ ጽድቁ መንገድ ተጨንቀው አያድሩም። ይልቁንም በራሳቸው ፍላጎትና በዓለም ምቾት ውስጥ ተኝተዋል። አንተ አሁንም እየፈለክ ነው። መፈለግ ደግሞ በውስጥ ሕይወት መኖሩ ማረጋገጫ ነው። ታዲያ እግዚአብሔር ፍቃዱን እንዴት ነው የሚገልጠው? ግራ መጋባት የሚያጠፉ 5 መለኮታዊ መንገዶችን የመጀመሪያው መንገድ በቃሉ በኩል በመጽሐፍ ቅዱስ። ይህ የእግዚአብሔር ፍቃድ ለማወቅ ዋናውና መሰረታዊ መንገድ ነው። እግዚአብሔር ለሕይወታችን ያለውን ፍቃድ በሙሉ በዚህ መጽሐፍ ውስጥ ተጽፏል። በተለይ የሞራል ፍቃዱ። ለምሳሌ ማታለል አለብኝ ብላ አትጸልይም። ከትዳር ውጪ መኖር አለብኝ ብለ ምልክት መጠየቅ አያስፈልግም። መዝሙር ምዕራፍ 119 ከቁጥር 5 እንዲህ ይላል፣ ቃልህ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው። ውሳኔ ማድረግ ሲያስፈልጋችሁ መጀመሪያ መጽሐፍ ቅዱስ ስለዚህ ጉዳይ ምን እንደሚል ፈልጉ። ቃሉን በግልጽ የሚከለክለን ነገር ከሆነ ያ የእግዚአብሔር ፍቃድ አይደለም። ቃሉ በግልጽ የሚያበረታታ ከሆነ ያ የእግዚአብሔር ፍቃድ ነው። ብዙ ጊዜ እግዚአብሔር ምልክት እንዲልክልን እንጠብቃለን። እርሱ ግን አስቀድሞ መልሱን በመጽሐፍ ቅዱስ አሳውቆናል። መንገድ 2 በጸሎትና በመንፈስ ቅዱስ ምሪት። አንዳንድ ውሳኔዎች በመጽሐፍ ቅዱስ ውስጥ በቀጥታ ይገኙ። ለምሳሌ የትኛውን ስራ ልቀበል፣ ማንን ላግባ፣ የት ልኑር? እነዚህን ጥያቄዎች የተወሰነ መጽሐፍ ቅዱሳዊ ምዕራፍና ቁጥር የላቸውም። እዚህ ጋር ነው ጸሎትና መንፈስ ቅዱስ ምሪት የሚገቡት። በዮሐንስ ምዕራፍ 16 ቁጥር 13 ላይ ኢየሱስ እንዲህ አለ፣ እርሱ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ጸሎት ማለት እናንተ ለእግዚአብሔር የምትፈልጉትን ዝርዝር ማቅረብ ብቻ አይደለም። ጸሎት ማዳመጥ ነው። ስትጸልዩ አቤቱ ምን እንዳደርግ ትፈልጋለህ ብላችሁ ጠይቁ። ከዚያም ዝም በሉና አዳምጡ። መንፈስ ቅዱስ በልባችሁ ውስጥ ሰላም ወይም አለመረጋጋትን ያመጣል። አንዳንድ ጊዜ እግዚአብሔር በህልም፣ በራእይ ወይም በሌላ ሰው አንደበት ይናገራል። ነገር ግን ሁልጊዜ ያንን ከቃሉ ጋር አወዳድሩ። መንገድ 3 በጥበብ ምክር። እግዚአብሔር ብቻችንን እንድንጓዝ አልፈጠረንም። አንዳንድ ጊዜ የእርሱን ፍቃድ የምናውቀው በሌሎች አማኞች ጥበብ በኩል ነው። ምሳሌ ምዕራፍ 15 ቁጥር 22 እንዲህ ይላል፣ ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል። ግን ማንን ትጠይቃለህ? 3 አይነት ሰዎች ፈልግ። የመጀመሪያው መንፈሳዊ ብስለት ያለው ሰው፣ ከእግዚአብሔር ጋር ረጅም ጊዜ ተጓዘ። ሁለተኛ ቃሉን የሚያውቅ ሰው፣ ስሜትን ሳይሆን ቅዱሳት መጽሐፍን መሰረት ያደረገ ምክር የሚሰጥ። ሶስተኛ አንተን የሚያውቅ ሰው፣ ሁኔታህን፣ ባህሪንና ታሪክን የሚረዳ። ነገር ግን ልክ እነሱ ስለተናገሩ ብቻ አትከተል። ምክራቸውን ከቃሉና ከጸሎት ጋር አመዛዝን። እንዲሁ ምክር ሲጠየቁ የሚፈልጉትን ሳይሆን እውነት የሚናገሩ ሰዎችን ምረጥ። መንገድ 4 በሁኔታዎችና በሮች። እግዚአብሔር በሮችን ይከፍታል፣ በሮችን ይዘጋል። በራእይ ምዕራፍ 3 ቁጥር 7 ላይ ኢየሱስ ራሱ እንዲህ ሲል ገልጿል፣ ይህ ቅዱስና እውነተኛ ከሆነው የዳዊት ቤት ቁልፍ ከያዘው የተነገረ ነው። እርሱ የሚከፍተውን ማንም አይዘጋም፣ እርሱ የሚዘጋውን ማንም አይከፍትም። ነገር ግን ክፍት በር ሁሉ ከእግዚአብሔር ነው ማለት አይደለም። አንዳንድ በሮች የተከፈቱት እናንተን ለመፈተን ነው። ስለዚህ እዚህ ላይ ነው 5ኛውን መንገድ የሚመጣው፣ የውስጥ ሰላም። ቆላስያስ ምዕራፍ 3 ቁጥር 15 እንዲህ ይላል፣ የክርስቶስ ሰላም በልባችሁ ይንገስ። ስለዚህ
ክፍት በር ሲደመር የቃሉ ማረጋገጫ ሲደመር የውስጥ ሰላም ይሆናል የእግዚአብሔር ፍቃድ። ይህ የእግዚአብሔርን ፍቃድ የምናውቅበት ቀመር ነው ማለት ነው። ሁሉም ሁኔታዎች አይሆንም ሲሉ እንኳን ልብ ውስጥ መለኮታዊ ጸጥታ ካለ ያ የእግዚአብሔር ምሪት ነው ማለት ነው። ነገር ግን የእግዚአብሔርን ፍቃድ ስንፈልግ 3 የተለመዱ ታላላቅ ስህተቶችን እንሰራለን። ስህተት 1 ምልክት መፈለግ እንጂ ቃሉን አለማንበብ። ብዙ ሰዎች እግዚአብሔር ሆይ ምልክትህን ላክልኝ እያሉ ሰማይን ይመለከታሉ፣ መጽሐፍ ቅዱሳቸውን ግን ዘግተዋል፣ አቧራ ይዛል። እግዚአብሔር በቃሉ ተናግሯል፣ መጀመሪያ ያንን አንብቡ። ስህተት 2 ሁሉንም ሰው መጠየቅ እንጂ እግዚአብሔርን አለመጠየቅ። ምክር ጥሩ ነው፣ ነገር ግን የመጀመሪያ የምንጠይቀው አካል እግዚአብሔር መሆን አለበት። ስህተት 3 በፍርሃት ሽባ መሆን። አንዳንዶች ስህተት ላለመስራት ሲሉ ምንም ውሳኔ አያደርጉም፣ ነገር ግን ውሳኔ ያለማድረግ ራሱ ውሳኔ ነው እና ብዙ ጊዜ የውድቀት ውሳኔ ነው። ታዲያ ለምንድን ነው ይህን ሰላም ማግኘት ያቃተ? ለምንድን ነው ውሳኔ ማድረግ ያስፈራ? ዋናው ስህተት ልንገርህ፣ አንተ እየታገልክ ያለው የህይወትን ስዕል መስመር ሳትሳሳት ራስህ ለመሳል ነው። እግዚአብሔር ግን የሚፈልገው ብሩሹን ለዋናው ሰዓሊ እንድታስረክበው ነው። ፍርሃትን በፍርሃት ልታሸንፈው አትችልም። ይህ ምርጫ በመርጥ እጠፋለሁ ብለህ ስታስብ ትኩረት በሙሉ በምርጫው ላይ እንጂ በሚጠብቅ ላይ አይሆንም። የአእምሮ ህግ ደግሞ ትኩረትን ያገኘው ነገር ያጎላል። ክርስትና በየቀኑ ትክክለኛውን መስመር ብቻ ልከተል የሚል የህግና የጭንቀት ሰነድ ሆኖባል። ለዚህ ነው መንፈስ የሚዝለውና የሚደክመው። ህግና ጥረት ፍርሃትን ይወልዳሉ፣ ፍቅር ግን ነፃነትን ይሰጣል። ጥላን በዱላ መምታትና ማባረር አችልም። ፀሐይ ሲወጣ ግን ጥላው ራሱ ቦታ ይቀይራል። የእግዚአብሔርን ፍቃድ በራስ ጭንቀት ስሌትና ጾም ብቻ ልታስቀይር አትችልም። ይልቁንም በእርሱ አባትነት ላይ ያለ መተማመን ሲጨመር መንገዱን በራሱ ይበራል። የወደፊቱን ምርጫ የምታምነው ውሳኔው ፍጹም ስለሆነ አይደለም፣ የመራህን አምላክ ታማኝነት ስለምታውቅ ነው። አሁን ግን ከተሳሳኩ እቀጣለሁ በሚል ስሜት ውስጥ ስለተዋት የእግዚአብሔር ሞቅ ያለ እቅፍ ሊታይ አይችልም። በውስጥህ ያለው ስውር ውሸት ይህ ነው። ብዙ ከተጨነኩና ራሴን ካሰቃየው እግዚአብሔር ያዝንልኛል በሩንም ይከፍትልኛል ብለህ ታስባለህ። ጭንቀትንና ራስን መውቀስ እንደ መስዋዕት ትጠቀመዋለህ። እርምጃ መራመድ ታቆማለህ። ይህ እውነተኛ መንፈሳዊነት አይደለም። እያልክ ያለኸው እኮ የኢየሱስ መስቀል ለኃጢአቴ ብቻ ነው የበቃው፣ ለህይወቴ ውሳኔ ግን የራሴን ስቃይ ያስፈልጋል ነው። አይሆንም። አስቀድሞም በፍቅር የተከፈለን ነፃነት በጭንቀት ልገዛው አትሞክር። ሰላም ማለት ውሳኔዎች ሁሉ ማስተካከል አይደለም፣ በውሳኔ ውስጥ የአባትን እጅ ማየት ነው። ፍጹም አትሆንም፣ ነገር ግን ትናንት ከነበርክበት ድንጋጤ ውስጥ አይደለህም። እያነከስክም ቢሆን ወደ አባት ቤት እየተጓዝክ ነው። እርሱ መውደቅህን ሳይሆን ወደፊት ለመራመድ የዘረጋውን እጅን ነው የሚመለከተው። ያ የብቸኝነትና የፍርሃት ሰንሰለት አሁኑኑ በጥሰው። ጠላት ብቻህን እንደሆንክ አድርጎ ሊያስፈራራ አይገባም። ይህ ፍርሃት ስበረው። ወደፊት ለመራመድ የህይወትን ብሩሽ ለታላቁ ሰዓሊ ለመስጠት ከወሰንክ ወደ ኮሜት መስጫው ሂድና ይህንን አዲስ ቃል አዋጅ አውጅ። የእረኛዬ ታማኝነት ይበቃኛል። አዎ የእረኛዬ ታማኝነት ይበቃኛል። ይህ ፍርሃትን የምታሸንፍበት በራስ ስሌት ሳይሆን በእርሱ ፍቅር ለመመራት የወሰንክበት አዋጅ ነው። አንተ ብቻህን አይደለም። ወደዚህ ጥልቅ ጸጋ እውነት ዘልቀ መግባትና ከህግ ጭንቀት መውጣት ከፈለግ አሁኑኑ ሰብስክራይብ አድርግ። በፍርሃት ሽባ መሆን እምቢ ያሉ በጸጋ የሚራመዱ አማኞችን እያፈራን ነው። አብረህን ተጓዝ።